ቴሌግራም ላይ እንደዚህ አይነት ቴክስት ቢደርሳችሁ ምን እንደምታደርጉት? ቀጥታ በምትመለከቱት መልኩ ወደ ጄሚናይ ትሄዳላችሁ። ጄሚናይ አፕሊኬሽን ትከፍታላችሁ። እኔ እንደማደርገው ማድረግ ብቻ ነው የሚጠበቅባችሁ። እዚህ ጋር አስክ ጄሚናይ የሚለው ላይ ፎቶዋን አፕሎድ ታደርጋላችሁ ማለት ነው። ጋላሪ ውስጥ ገብታችሁ እዚህ ጋር ፎቶዋን አፕሎድ አደርጋታለሁ እኔ በምትመለከቱት መልኩ ማለት ነው። ከዛ ይሄ በቴሌግራም የተላከልኝ ሊንክ ትክክል ነው ወይ ብላችሁ ትጽፋላችሁ። የጥያቄ ምልክት አድርጋችሁ ትልካላችሁ። ከዛ እሱ ራሱ አናላይቲክስ አድርጎ መልሱ ወዲያው ይልክላችኋል ማለት ነው። ይኸው እንደምትመለከቱት ይህም መልእክት በጣም አጠራጣሪ አደገኛ ስለሆነ እንዳትነካው በጥብቅ አሳስባለሁ ይላል። ይኸው እንደምትመለከቱት የተላከልኝ ከፕላስ 86 በሚጀምር የቻይና መለያ ቁጥር ስለሆነ አብዛኛውን ጊዜ በቴሌግራም በኩል የሚላክ እንዲህ ያለ ያልተጠበቀ መልእክት ለሳይበር ጥቃት ወይም የግል መረጃን ስርቆት ፊሽንግ የሚጠብቅ ለሚያጋልጠን አይነት ጥቃት ስለሆነ ራሳችንን በዚህ መልኩ ከሀከሮች መጠበቅ እንችላለን። እንዲህ አይነት መረጃ ደግሞ እንዲደርሳችሁ ፔጁን ፎሎ በማድረግ ቤተሰብ መሆን ትችላላችሁ።